የእስራኤል መከላከያ ማይቋቋማቸው የኢራን ሚሳኤሎች። በርካታ የአሜሪካ ጦር ጄቶች በኩዌት ሰማይ ስር በኢራን ተመተው ረገፉ። በደርዘን የሚቆጠሩ የአሜሪካ ጦር ጄቶች ሳውዲ ጦር ሰፈር ውስጥ ሳይነሱ በኢራን ባሊስቲክ ሚሳኤል ተመተው አመድ ሆኑ። 3 የአሜሪካ ንግድ መርከቦች በኢራን ተመተው ሰጠሙ። ውድ አድማጭ ተመልካቾች በዛሬው ዘገባ የነዚህን ዝርዝር እንቃኛለን። ላይክ፣ ሼር፣ ሰብስክራይብ። ኢራን የእስራኤል ሚሳኤል መከላከያ ሊቋቋሟቸው የማይችላቸውን የተራቀቁ ሚሳኤሎች መጠቀም ጀመረች። የአሊ ኻሜኒ ሞትን ተከትሎ ኢራን ከዚህ ቀደም የማይታወቁ የተራቀቁ ሚሳኤሎችን ወደ እስራኤል መተኮስ ጀምራለች። የመጀመሪያው እንደዚህ አይነት የተራቀቀ ሚሳኤል ከተተኮሰባቸው ቦታዎች አንዱ ዌስት ጀሩሳሌም ነው። በዚህ ጥቃት በደርዘን የሚቆጠሩ ሰዎች ሙትና ቁስለኛ ሆነዋል። በርካታ ውድመትን ደርሰዋል። ፋታህ የተባሉ የሚሳኤል ተከታታይ ክፍሎች ኢራን በቅርቡ ወደ እስራኤል አሜሪካ ቤዞች መተኮስ መጀመሪያው ይታወቃል። እነዚህ ፋታህ የሚባሉ የሚሳኤል ዝርያዎች አይረን ደም ወይም ስቲል ደም ወይም ሌላም የሚመከታቸው አይደሉም። ለምሳሌ ትላንት በግልጽ እንደታየው 10 የእስራኤል ጸረ ሚሳኤሎች አንዱን የኢራን ፋታህ ሚሳኤል መመከት አቅቷቸው ከመሃላቸው ሾልኮ ኢላማውን ሲመታ ታይተዋል። በቅርቡ አንድ ከፍተኛ የኢራን ጄኔራል በሰጠው ማስጠንቀቂያ ኢራን እስካሁን ያረጁና የቆዩ ሚሳኤሎችን ብቻ እየተጠቀመች እንደነበር ገልጾ ከዚህ በኋላ ጠላት አይቶም ሰምቶ ማያውቃቸው ሚሳኤሎች መተኮስ እንጀምራለን ማለቱ ይታወሳል። ያለው አልቀረም፣ ይኸው ጀመረ። አዲሱ ሚሳኤል ክላስተር ሚኒሽን መሳይ ነገር ነው። መጀመሪያ ሲተኮስና ሲጓዝ አንድ ሆኖ ይሄድና ኢላማ ጋር ሲደርስ 10 ይሆናል። ወይም ጸረ ሚሳኤል ያለበት ቦታ ሲደርስ እንደ ዝርዝር ብር ተዘርዝሮ የተለያየ ቦታ ይመታል። በዚህም ሰፊ ቦታ እየሸፈነ ሰፊ ጥፋት እያደረሰ መሆኑን የአካባቢ ምንጮች ገልጸዋል። የእስራኤል መከላከያ ቃል አቀባይ ትላንት በሰጠው መግለጫ ኢራን ሚሳኤሎች ያገኙት ሰው እንዲገሉ ከክላስተር ቦምብ ጋር እያቆራኘች ነው ሲል መክሰሱ ይታወሳል። ኢራን ከምዕራብ ኤስያ ሀገራት ትልቋ ባለ ባሊስቲክ ሚሳኤል ሀገር ናት። ከዛ ውስጥ የአጭርና የመካከለኛ የረጅም ርቀት ሚሳኤሎች ይገኙበታል። ኢላማ በትክክል በመምታትና ተንቀሳቃሽ ነገሮችን በመምታት የኢራን ሚሳኤሎችን አካይላቸውም ይባልላቸዋል። ከዛ ውስጥ እንደ ኻሊድ ፋርስ የመሳሰሉ ጸረ መርከብ ናቸው። ኢራን በድምሩ ከ3000 በላይ ባሊስቲክ ሚሳኤል አላት ተብሎ ይታመናል። ከዛ ውስጥ ኢማድ ሚሳኤል ሊኩዊድ ፊውል ባሊስቲክ ሚሳኤል ሆኖ የሻሃብ 3 ቀጣይ ፓርት ነው። 1700 ኪሎ ሜትር ድረስ ይመታል። 7 ኩንታል ተኩል ቦምብ ይሸከማል። በቃሲም ሶሌማኒ ስም የሚጠራው ሀጅ ቃሲም ሚሳኤል ሶሊድ ፊውል ሚዲየም ሬንጅ ባሊስቲክ ሚሳኤል ሲሆን 1400 ኪሎ ሜትር ይጓዛል። 5 ኩንታል ቦምብ ይሸከማል። ጋዴር ክሩዝ ሚሳኤል ሆኖ በቱርቦጀት ኢንጂን ይጓዛል። 1350 ኪሎ ሜትር ወይም 1350 ኪሎ ሜትር ይመታል። ዝቅ ብሎ ስለሚበር በራዳር ለመለየት ያስቸግራል። ሌሎችም የተለያዩ ሚሳኤሎች አሉ። זה במקלט. זה מקלט ספק פגיעה ישירה. יש פה מישהו? מישהו פה? איך את... זה הזירה, פה, רמת שלמה פה, כניסה לרמת שלמה פה, הנה הפר, הרכב, כולם בסדר, אחד יצא, הנה הפיר, הנה מגיע עכשיו כל ההצלה, איזה שוק, איזה פחד. מה זה, ישן שם בנמל תל אביב? וואי וואי. אלוהים, אלוהים! מה קרה? כל הנמל התפוצץ! תסגרי את החלון, אני לא מאמין. תנו לי ספר תורה. פרמדיק,
ዛሬ ብቻ 4 የአሜሪካ ጦር ጀቶች ሲወድቁ አንደኛው ኤፍ-15 የተባለው ዘመናዊ የአሜሪካ ጦር ጀት ኩዌት ውስጥ ወድቋል። የጦር ጀቱ የወደቀው በቴክኒክ ችግር መሆኑን አሜሪካ ገልጻለች። ሁለቱ ፓይለቶች በአካባቢ ነዋሪ እርዳታ በደህና ተይዘዋል ብላለች። የጦር ጀቱ የወደቀበት ባለ ግቢ መጀመሪያ ፓይለቱ የኢራን ፓይለት መስሎት የአሜሪካው ጦር ጀት አብራሪ በዱላ እያስፈራራ ተንበርከክ ሲለው ታይቷል። በተያያዘ ዜና ሌላ 3 የአሜሪካ ጦር ጀቶች ኢራን እና ኩዌት ድንበር አጠገብ ተመተው መውደቃቸውን የኢራን መገናኛ ብዙሃን ገልጸዋል። ጦርነቱ ከተጀመረ ጀምሮ እስካሁን ብቻ ቁጥራቸው ከ42 በላይ የሆኑ የእስራኤል ሄርሜስ ድሮኖች መታመጣሏን ኢራን ገልጻለች። በተያያዘ ዜና ቁጥራቸው በደርዘን የሚቆጠሩ የአሜሪካ ጦር ጀቶች ሳውዲ ንጉሥ ሱልጣን አየር ማረፊያ ላይ ሳይነሱ ባሉበት በኢራን ሚሳይል ተመተው አመድ ሆነዋል። በተያያዘ ዜና የሳውዲ ንጉሥ ወዳጃችን አሜሪካ እኛ ረስታ እስራኤልን ብቻ እየጠበቀች ነው ብለዋል። በመሆኑም እኛ በአሁን ሰዓት ከየአቅጣጫው የኢራን ሚሳኤል ሰለባ ሆነናል፣ በኢራን እጅ ወድቀናል፣ በኢራን ቁጥጥር ስር ውለናል ሲል አሜሪካ ላይ ወቀሳ ሰጠ። በተያያዘ ዜና ኢራን ዛሬ ብቻ 3 የአሜሪካ የነዳጅ ጫኝ መርከቦችን አጋይታለች። ኢራን በትራምፕ የቀረበላትን የመደራደር ጥያቄ ውድቅ አድርጋለች። ላይክ لا والله حربية، طيارة حربية، طيارة حربية. شوف 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 يا جماعة مظلين طاحوا من الطيارة. لو نازل من الباراشوت صدناه. الباراشوت شوفوا هذا امريكي طاح بصاروخ. Yes!